ዛሬ የምናወራው ስሜት ደህንነትና ከጤናችን ጋር እንዴት እንደሚገናኝ ነው። የስሜት ደህንነት ማለት ባለን ግንኙነት ውስጥ ወይም ባለንበት ቦታ ስሜታችንን ያለ ፍርሃት መግለጽ መቻል ማለት ነው። ታዲያ የምንወዳቸው ሰዎች ጋር ሆነን ይሄ ነገር ብናገር ይከፋዋል ወይ ደግሞ ይቆጣኛል፣ አለቃዬ ያባርረኛል፣ ይሄን ከተሳሳትኩኝ የመጨረሻ ነው ምናምን እያልን በውስጣችን የምንይዘው ስሜትና ፍርሃት ብዙ ለጤናችን ላይ የሚያመጡብን ተጽዕኖ ተደጋጋሚ የፍርሃት ውስጥ ስንሆንና በተደጋጋሚ ኮርቲሶል ሆርሞን ሲለቀቅ ምንድነው የሚፈጠረው? የበሽታ መከላከል አቅማችን ይቀንሳል፣ ደም ግፊታችን ይጨምራል፣ እንቅልፋችን ይዛባል እና ሌሎችም ነገሮች። ብዙዎቻችን ይሄንን የፍርሃት ስሜት ይዘን ነው የምንዞረው። አስተውላችሁ ከሆነ እንደዚህ አይነት ስሜት ሲሰማን አፒታይት ራሱ አይኖረንም፣ እንቅልፍን መተኛት አንችልም። እዚህ ከዛሬ ጀምሮ እውነተኛ ስሜትህን የልብህን የምተነፍስለት ሰው ያስፈልጋል ነው። በጣም ከሚረብሽንና ከአቅማችን በላይ ከሆነ ምንም ነገር ቢሆን ከዛ ነገር መራቅ ይኖርብናል እና ስሜታችንን መግለጽ ወይም የምንችልበት ኢንቫይሮንመንት እና ሰዎች ጋራ አብረን መሆን አለ።